ሰላም ጤና ይስጥልን የስፖርት ቤተሰቦች፣ ዛሬ በዓለም ዋንጫ አስገራሚ ታሪክ ተጽፏል። የማይታመነው ሊዮኔል ሜሲ የዓለም ዋንጫ የምንጊዜም ከፍተኛ ጎል አስቆጣሪ በመሆን አዲስ ታሪክ ሰርቷል። አዎ ሜሲ በኦስትሪያ ላይ ባስቆጠራቸው ሁለት ድንቅ ጎሎች አርጀንቲናን ወደ 32ቱ ምድብ ይዟት አልፏል። በሚቀጥለው ረቡዕ 39ኛ ዓመት የልደት በዓሉን የሚያከብረው ይህ ድንቅ አጥቂ በዓለም ዋንጫ ውድድሮች ላይ ያስቆጠራቸውን አጠቃላይ ጎሎች ወደ 18 አሳድጓል። በዚህ እንደ አውሮፓውያን አቆጣጠር ከ2002 እስከ 2014 ባለው ጊዜ ውስጥ 16 ጎሎችን አስቆጥሮ ክብረ ወሰኑን ይዞት የነበረው የጀርመኑን አጥቂ ሚሮስላቭ ክሎዝን በሁለት ጎሎች በልጦ መሪነቱን ተረክቧል። የሜሲ ታሪካዊ ቅጽበት የተመዘገበው በዳላስ በተደረገው የምድብ ጀ ጨዋታ ላይ በ38ኛው ደቂቃ ላይ ነበር። ባንኩዶ ሜዲና ወደ መሃል የሳበውን ኳስ ቲያጎ አልማዳ በብልሃት በእግሮቹ መሃል ሲያሳልፍ ሜሲ ከፍጹም ቅጣት ምት አካባቢ ኳሱን በቀጥታ በመምታት መረብ ላይ ያሳርፎታል። የዚህ ድንቅ አጥቂ ሁለተኛ ጎል ደግሞ የተቆጠረችው በሁለተኛው አጋማሽ በተጨማሪ ሰዓት ነበር። ከጠባብ ማዕዘን ሁለት የኦስትሪያ ተከላካዮችን አልፎ በኃይል በመምታት ነበር አስደናቂውን ጎል ያስቆጠረው። ነገር ግን ሜሲ ይህን ክብረ ወሰን ከዚህ ቀደም ብሎ በጨዋታው መጀመሪያ ላይ መስበር ይችል ነበር። ጨዋታው በተጀመረበት 8ኛው ደቂቃ ላይ ላውታሮ ማርቲኔዝ ላይ በተሰራ ጥፋት ለአርጀንቲና ፍጹም ቅጣት ምት ተሰጥቶ የነበረ ቢሆንም ሜሲ ሳይጠቀምበት ቀርቷል። ሆኖም ይህ ተስፋ አስቆራጭ አጋጣሚ በታሪካዊ ምሽት ባሳየው ሌላ ድንቅ ብቃት በፍጥነት ወደ ታላቅ ደስታ ተለውጧል። ሜሲ አሁን ላይ በመጀመሪያ ጨዋታ አልጄሪያ ላይ ካስቆጠረው ሃትሪክ ጋር ተዳምሮ በሁለት ጨዋታዎች 5 ጎሎችን በማስቆጠር የ2026 የዓለም ዋንጫ ከፍተኛ ጎል አስቆጣሪ ሆኖ እየመራ ይገኛል። ሜሲ ሁለተኛ ጎል ከመቆጠሩ በፊት በቀድሞ በማንቸስተር ዩናይትድ አሰልጣኝ ራልፍ ራንግኒክ የምትመራው ኦስትሪያ ጨዋታውን 1-1 ለማድረግ ወርቃማ ዕድል አግኝታ ነበር። ነገር ግን የአስቶን ቪላው ግብ ጠባቂ ኤሚሊያኖ ማርቲኔዝ ሳቢትዘር በኃይል የመታውን ድንቅ የቅጣት ምት በጥሩ ብቃት አድኖበታል። በዚህም መሰረት አርጀንቲና 6 ነጥብ በመያዝ ሜክሲኮን፣ ዩኤስኤ እና ጀርመንን በመቀላቀል ወደ 32ቱ ምድብ ማለፏን አረጋግጣለች።